ሀረር ያኔና ሀረር ዛሬ ሁለት የተለያየ ሀገር ነው ማለት ነው። በጣም ጸድታለች፣ ግሪነሪው ይታያል፣ ቤቶች ትንሽ ሊፍት አፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሀረር ሰምተን ሀረር ስንመጣ ምናየውና አሁን ደግሞ ሀረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሀረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነውና በየቦታው የተጀመሩ ስራዎች ለረጅም ጊዜ ተኝተን ስለከረምን ለረጅም ጊዜ የኛ ትኩረት ሌላ ጉዳይ ስለነበረ አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ልጆች ገደማ ናቸው። ኦልሞስት ለሀረር በቀን እስከ 2500 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል 2 አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ እየጠየቁ ነው ያሉትና ወጣቶች ተደራጅተው በሌማት ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም።